የሀገራችን ሉዓላዊነትና የሕዝባችን አንድነት የሚፈተነው በውጭ ወራሪ ኃይሎች ብቻ ሳይሆን ለጥላት በር ከፋች በሆኑ የውስጥ ባንዳዎች ጭምር በመሆኑ ትግላችን እና የጥይት አፈሙዛችን የሀገርን ክብር በሚደፍር የውጭ ጥላት ላይ ብቻ ሳይሆን ሀገርን አሳልፎ በሚሸጥ የውስጥ ጽንፈኛ ባንዳ ላይ ያነጣጠረ መሆንም ይኖርበታል። ወታደራዊ ስልጠናችን ትጥቃችንም ሆነ የምንከፍለው መስዋዕትነት የመጨረሻ ግቡ ጦርነት ሳይሆን ዘላቂ ሰላም ነው። ህዝባችን ማልዶ ወደ እርሻው፣ ነቅቶ ወደ ትርፉ፣ ተምሮ ወደ እውቀቱ የሚሸጋገርበት አስተማማኝና ዘላቂ ሰላም ማረጋገጥ የምትችሉት እናንተ በምትሰጡት ጥበቃና በምታሳዩት ጀግንነት በመሆኑ ያለ መታከት ሀገራችሁና ህዝባችሁን በማስቀደም እንደምትታገሉ ላፍታም አንጠራጠርም። የኛ መመኪያ እና ሀገር ኢትዮጵያ እና ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ በስልጠና ሜዳ ያፈሰሳችሁት ላብ በጦር ሜዳ ደም እንደሚያድን ሁሉ ዛሬ የታጠቃችሁት እውቀትና ዲሲፕሊን የነገዋን ጽኑና ሰላማዊ ሀገር ይገነባል። የህዝብን አገልጋይነታችሁንና ወታደራዊ ታማኝነታችሁን ጠብቃችሁ ለተሰጣችሁ ታላቅ ሀገራዊና ህዝባዊ ተልዕኮ በድል እንደምትወጡ እንተማመናለን። እንኳን ደስ አላችሁ።